በዚህ እድሜያቸው ደከመኝ ሰለቸኝ ሳይሉ የተሰጣቸውን የምግብ እቅድ ራሳቸው ነበር እያበሰሉ የሚጠቀሙት። በመጀመሪያ ራስሽን አስተዋውቂልን። ዶክተር ሃናን ኑርሴን እባላለሁ። በሎዛ የስነ ምግብ ህክምና ማዕከል ጠቅላላ ሐኪም ነኝ። ወደ ሎዛ ከመጡ ታካሚዎች ያስገረመሽና ዛሬ የምታካፊን ታሪክ የማንን ነው? ዛሬ ማካፍላችሁ የአቶ ኃይሉ ተሰማን ታሪክ ነው። ኃይሉ ተሰማ እባላለሁ። እድሜ 81 ነው። ወደኛ ማዕከል ሲመጡ ምን የጤና እክል ነበራቸው? ወደኛ ሲመጡ የደም ግፊት፣ ስኳርና ከፍተኛ የሆነ የኮሌስትሮል መጠን ነበረባቸው። በማዕከላችን ባገኙት ህክምና ምን ለውጥ አገኙ? አቶ ኃይሉ አሁንም ክትትል ላይ ናቸው። የግፊት መድኃኒት አቁሜያለሁ። ኮሌስትሮሉ በጣም ወርዷል። ክብደቴ ቀንሷል። በአሁን ሰዓት የደም ግፊት መጠናቸው ስለተስተካከለ የደም ግፊት መድኃኒታቸውን አቁመዋል። የ3 ወር የስኳር ክምችታቸው ከ8 ወደ 6 ዝቅ ሊል ችሏል። ከፍተኛ የነበረ የኮሌስትሮል መጠናቸው አሁን ላይ መስተካከል ችሏል። እንደ ምሳሌ ትራይግላይሰራይድ መጠናቸው 444 የነበረ ሲሆን በአሁን ሰዓት ወደ 148 ዝቅ ሊል ችሏል። ከዚህም በተጨማሪ ክብደታቸው 70 የነበረ ሲሆን በአሁን ሰዓት 59 ነው። ስለኚህ ታካሚ ሌላ ያስገረመሽ ነገር? ከአቶ ኃይሉ በጣም ያስገረሙኝ ነገሮች ቢኖሩ የእሳቸው ቁርጠኝነትና ለውጥ ለማምጣት የነበራቸው ጉጉት እጅግ አስገራሚ ነበረ። በዚህ እድሜያቸው ደከመኝ ሰለቸኝ ሳይሉ የተሰጣቸውን የምግብ እቅድ ራሳቸው ነበር እያበሰሉ የሚጠቀሙት። አሁን ላይ ላስመዘገቡት ለውጥ ዋና ሚስጥራቸው ነው ብዬ የማስበው ቁርጠኝነታቸውና ዝግጁነታቸው ነው።